ኢየሱስ ጌታ ነው። እግዚአብሔር ያስቀድመሃል በሉት። እግዚአብሔር ምን ያደርጋል? ያስቀድማል። መጽሐፍ ያዛችሁ ይሄ የፎስ ፕሮግራማችን ላይ የመጣችሁ ሰዎች እግዚአብሔር እንደዚህ ይላቸዋል፣ ስለናንተ መልአኩን አዝዣለሁ። ሲከጎናችሁ ያለውን እግዚአብሔር ስለኔ መልአኩን አዝዟል በሉሲ። መልአክ የታዘዘለት ሰው እጁን ያሳየኝ። የምስራች ይዞ የሚመጣ መልአክ አለ። መሳፍንት መጽሐፍ ምዕራፍ 6:12 ጀምሮ ያለው እናንተም እኔ አምላካችሁ እግዚአብሔር ነኝ፣ በምድራችሁ የተቀመጣችሁትን የአሞራውያንን አማልክት አትፍሩ አልኋችሁ። እናንተ ግን ድምፄን አልሰማችሁ። የእግዚአብሔርን መልአክ መጥቶ በኦፍራ ባለችው ለኢብኤዝራዊ ለዮአስ በነበረችው በአድባሩ ዛፍ በታይ ተቀመጠ። ልጁም ጌዴዎን ከምዳማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔርን መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። የእግዚአብሔርን መልአክ ተገልጦ አንተ ጽኑ ኃያል ሰው እሺ እግዚአብሔር ካንተ ጋር ነው አለው። እሺ ጌዴዎንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? እሺ አባቶቻችን እግዚአብሔር ከግብጽ ምድር አውጥቶናል ብለው የነገሩን የነበረው ተአምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምዳማውያን እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ ጉልበት ሂድ፣ እስራኤልንም ከምዳማውያን እጅ አድን፣ እነሆ እኔ ልኬሃለሁ አለው። እርሱም ጌታዬ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሆነው የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔርም በርግጥ ካንተ ጋር እሆናለሁ፣ ምዳማውያንንም እንደ አንድ ሰው አድርገ ትመታለ አለው። አጠገባችሁ ያለው ሰው እግዚአብሔር በሉሲ እንደ ትላንትና ያሻግርሃል፣ ይዋጋልሃል። እስቲ አንድ ሰው እጁ ከፍ አድርጎ እግዚአብሔር ይዋጋል ይበል። ሚዳማውያን የተባሉ የእስራኤል ቋሚ ጠላቶች ናቸው። እነዚህ ቋሚ የእስራኤል ጠላቶች ናቸው። ከነዚህ መካከል አንደኞቹ ሚዳማውያን ናቸው። ሚዳማውያን ደግሞ በጣም የሚገርማችሁ ነገር ስፒሪቱ ነገሬ እጄ ላይ ገባ የተስተካከለ ነው መስመር ያዘ ስትሉ መጥቶ ዳይሜጅ የሚያደርግ መንፈስ ኦሬዲ ደረሰ የምትሉን ነገር መጥቶ ምን የሚያደርግ መንፈስ ነው? የሚያጨናግፍ ስፒሪት። ዛሬ ከዚህ ፊት ለፊት እስከ መጨረሻው ድረስ ያላችሁ የአባቴ ብሩካኖች ስሙኝ። 2019 ከማይቀጥሉ ነገሮች መካከል አንደኛ ነገራችሁን በጊዜ መጥቶ ሚቀጭ የሚዳማውያን መንፈስ ይመታል። እጅ ከፍ አድርግና ይመታል በለኝ። እስራኤላውያን ሚዳማውያንን እነዚህን የሚዳማውያንን ሰዎችን ፈርቶ ያለ ፖዚሽናቸው በገደልና በጉድጓድ ውስጥ ይላል እና በጥሻ ውስጥ ይላል ዋሻ ሰርቶ ይላል ምን ይሉ ነበር ይላል ይቀመጡ ነበር ይላል። እስራኤል እንደ አንበሳ ደቦል ማንንም የሚፈራ ህዝብ አይደለም። ኪዳን ያለው ህዝብ፣ እግዚአብሔር አብሮት ያለ ህዝብ። ይሄ ህዝብ ግን በሚዳማውያን ስፒሪት ወይም በእነዚህ በሚዳማውያን ሰዎች መንፈስ ኦሬዲ እስራኤላውያን ያለ ስፍራቸው ሰፈር ያረጉ የኖሩበት ሲዝን ነው። ይሄ ሲዝን የመሳፍንት መጽሐፍ እንደሚያስተምረን ዛሬ እዚህ ቤት ውስጥ ያላችሁ ያለ እግዚአብሔር ዕውቅና 20-30 ዓመት ጉራንጉር ውስጥ እየሰማችሁኝ ነው። በማይመጠነን ሰፈር ውስጥ ሰፈር ያረግን እንድንመላለስ ያደረገን አባትን የአባትን አያት የአባትን ቅድመ አያት እየተከተለ ያጠቃህ መንፈስ
2019 አይሻገርም። ከጎንሽ ያለችዋ ነካ አርጊና ታግዷል በለው። ግድ የለም 3 ጊዜ ርዕሴ ይሄ ነው። ታግዷል በለው። እስኪ ጭንገፋው ምን ብሏል? ሟርቱ ምን ብሏል? ወሬው ምን ብሏል? የሽንፈት ዜናው ምን ብሏል? 3 ጊዜ እጃችሁ ከፍ አድርጉና ታግዷል በለኝ። 2 የመጨረሻ እኔና አንተ ላይ በእኔና ባንቺ ላይ አፉን እንደ መቃብር ከፍቶ የሆነ ስንፍና ሊናገር የወጣ መንፈስ ይሄ ጴንጤውን ተጠቅሞ ተሳፍሮ ጌታ ኢየሱስ ምስክሬ ነው እንዳይናገር ታግዷል። ብድግ በል አንተ ብድግ በል። ጨብጦ አጠገብ ያለውን ሰው ያ የፈራኸው ነገር ታግዷል በለው። አላላችሁ? ያ የፈራኸው ነገር ታግዷል በለው። 2018 ሲያጠቃን የነበረ ተከታትሎ ሲያጨነግፈን የነበረ ተከታትሎ ሲያደክመን የነበረ አቤት እጅ ከፍ አድርግና ታግዷል። አፈል ዜላላላላ ባባሽ አጠገባችሁ ያለውን ሰው ማይመጥነኝ ነገር ታግዷል በሉ። ልጸልይላችሁ ልጸልይ። በዚህ ቀጥታ ስርጭት እዚህ ቤትም ያላችሁ ያው እግዚአብሔር ምስክሬ በዚህ ማለዳ 2019 እግዚአብሔር ምስክሬ ሰፈሩ ጎረቤት ይስማ ወሬያቸው ከናንተ ጋር እንዳይሻገር ታግዷል። እስኪ ከኔ ጋር ቆልፍ ያለው ቆልፍ ዋስ ቢያመጣ ዋስትና ቢያመጣ ጌታ ኢየሱስ ምስክሬ ላይንቀሳቀስ ዛሬ ሰይጣን የጠነሰሰው ጥንስስ ታግዷል። በጣም የሚገርማችሁ ነገር ሚዳውያን የእስራኤል ጠላቶች መካከል ቋሚ ጠላቶች መካከል አንደኛው መንፈስ መሳፍንት ምዕራፍ 6 ይሄ ክፍል ከቁጥር 1 ጀምሮ ስታነቡ የእስራኤል ልጆችን በእግዚአብሔር ፊት ክፉ ስራ ሰሩ ይላል። እግዚአብሔርም ለሚዳውያንም አሳልፎ ሰጣቸው ይላል። ምዕራፍ 6 ቁጥር 1 ጀምሮ ስታነቡ እስራኤል ለጠላት ታልፎ የተሰጠበት ታልፎ የመሰጠታቸው ምክንያትና ሴክሬት ምንድነው ብላችሁ ስታይ እስራኤል እግዚአብሔርን ማምለክ ትቶ በእንግዳ አማልክቶች ወይም ጣዖት በማምለካቸው በመርከሳቸው የተነሳ እግዚአብሔር ተቆጣ፣ ለጠላት አሳልፎ ሰጣቸው ይላል። ከሰጣቸው ጠላት መካከል ደግሞ ማን ይባላል? መንፈሱ ሚዳውያን ይባላሉ። ይሄ ሚዳውያን የሚባለው ስፒሪት የሚገርማችሁ ነገር እዚሁ ክፍል ላይ እስራኤል የሚገርማችሁ ነገር መጀመሪያ መሬቱ ሲቆፍር ሊያርስ መሬቱ ሲቆፍር አይመጣም። የሰማችሁኝ ነው? ሊያርስ መሬት ሲቆፍር አይመጣም። ዘር ሲዘራም አይመጣም። ከዛ አቆፍሮ ዘር ዘርቶ ልክ ሲጨርስ ቡቃያ ልክ ቡቃያው ብቅ ሲል አድብጦ ያያል፣ አትኩሮ ያያል፣ አምነጣጥሮ ያያል። አስቡ፣ ለፍቶ ደክሞ አርሶ ዋጋ ከፍሎ ስንት ብርዱ ፀሐዩ ዝናቡ ላዩ ላይ ተፈራርቆበት ምን ያደረገው ያረሰውን መሬት የዘራውን ዘር አንተ መብል እንኳን እስከማይቀርላቸው ነው የሚለው። መብል እንኳን መታሰቢያ እስከማይቀርላቸው እየመጣ ምን ያደርጉባቸው ነበር ይላል። እንዳንበጣ ይመጡና ይላል ያጠፏቸው ነበር ይላል። ቡቃያም ብቻ አይደለም እኮ ከብቱን፣ በሬውን፣ በጉን ንብረታቸውን ሳይቀር ይላል ዳይሜጅ ያደርግ ነበር ይላል። እዚህ ውስጥ አላቸው። ሰዎቹ ቢሞቱም ስፒሪቱ አልሞተም። ስፒሪት መቼም አይሞትም። ጌታ ኢየሱስ ክርስቶስ መጥቶ እስኪያስሮት ድረስ ወይኛ የሰማችሁና ዳግመኛ ትንሣኤ ጌታ ኢየሱስ ሲመጣ ነው። ያ ስፒሪት ደግሞ ከኛ በፊትም የነበረ ነው። እድሜ ይበልጣል፣ ቴክኒክ እውቀት ይበልጣል፣ ጥበብ ይበልጣል። ስፒሪት የሚባለው ማን? ሳጥናኤል ሰይጣን። እድሜ ይበልጣል፣ እውቀት ይበልጣል፣ ጥበብ ይበልጣል። እድሜ ሞኝ ነው፣ ጅላንፎ ነው ሰይጣን የምትሉ አይ ከላይ ስለወደቀ ትንሽ ተዛብቶበት እንጂ ሞኝ አይደለም ሰይጣን። ካንተ በላይ ብልጥ ነው። እና ደስ የሚለው ነገር ደግሞ አጋንንት ደግሞ ይሄ ሰይጣን የተባለው
እንደ መብረቅ ወደቀ የተባለው በአዲስ ኪዳን ነው። መጮም የጀመረው በአዲስ ኪዳን ነው፣ በኢየሱስ አገልግሎት። በብሉይ ኪዳን እነ ኤልሳ ያንን የሚያክል እሳት እያወረዱ ያንን ሁሉ ሙታን እያስነሱ አጋንንትን ግን ገስጾ እንዲያወጡ ስልጣን እንኳን አልተሰጣቸው። ዲመን መጮህ የጀመረው በኢየሱስ አገልግሎት። ደስ ሊላችሁ ይገባል። እድሜ የሚበልጥህን፣ ዕውቀት የሚበልጥህን፣ ጥበብ የሚበልጥህን ናውጣ ብለህ ስታወጣ ቀልድ እንዳይመስልህ። ላካሶን ታራ ካባሽ አሳት ማጅ የጻፈውን እኮ ነው ዛሬ ቴዎሎጂ ብለህ እየተማርክ እያስተማርክ ያለው። ያ አሳት ማጅ ከሚያጠምድበት መጥቶ እኮ ነው እንደ ባሎኒ ኳስ እየጠለዘ ያወጣውን ሰይጣን አንተ ፒኤችዲ ነኝ ዶክተሬት ነኝ ሰርጀሪ ነኝ ምናምን እያልክ ምሰራበት። ይህንን አገልግሎት ልታቀል አይገባም። ሂድና ገብተህ ሐዋርያ ሥራ ምዕራፍ 19ን አንብብ። በሐዋርያት እጅ እግዚአብሔር የሰራውን ነገር እግዚአብሔር አምላክ የልጁን የኢየሱስ ክርስቶስ ስም እንዲከበር ያደረገበት ክፍል ነው። እርኩሳን መናፍስቶችን ከዛፍ ቅጠል እንደሚረግፍ እግዚአብሔር በእውነት በነዛ ባልተጠበቁ ሰዎች የገለጠበት የክብር ምዕራፍ ነው። ስለዚህ አጋንንት ማውጣት ቀላል እንዳይመስል። ሳወጣ ዕውቀት ይበልጠኛል፣ እድሜ ይበልጠኛል፣ ጥበብ ይበልጥ ብዙ ነገር ኦሬዲ ጌታ የሰጠን አውቶሪቲ አለ። እባቡና ጊንጡን ትረግጡ ዘንድ በጠላት ሁሉ ላይ ምን ሰጠዋችሁ ይላል? ስልጣን ሰጠዋችሁ። ይሄ ስልጣን ምድራዊ ጀነራል ጋር የለም። ከጀነራሎች በላይ በሆነው በናዝሬቱ ኢየሱስ ትንሹ መስፍኔ ሰይጣንን ዛሬ እንደፈለገ እንደ ባሎኒ ኳስ እያንጠባጠበ ማለት ዛሬ ከቤታችሁ ላይ ጌታ ምስክሬ ሰይጣን ማለት እንደ ባሎኒ ኳስ እየተንጠባጠበ ተጠርጎ ይወጣል። እጅ ከፍ አድርግና ተመታ በለኛል። ስለ ሚዲያውያን ስፒሪት ነው እየነገርኳችሁ። ህዝቡ ባይኖርም ስፒሪቱ አለ ለማለት ፈልጌ ነው። ዲመኑ በጣም ለዛም ዶዙን ጨምሮ እዛኛው ዘፍጥረት ላይ የቀድሞ እባብ ይለዋል፣ ራእይ ላይ ይመጣና ያሁኑ ዘንዶ ይለዋል። ቀድሞ እባብ ነው፣ አሁን ምንድነው? ዘንዶ ነው። ኦሬዲ ምን ሆናል ማለት ነው? አድርጓል፣ ዶዝ ጨምሯል ማለት ዕውቀት ጨምሯል። ምን ጨምሯል? አሁን እዚህ ቤት ውስጥ ያላችሁ ዛሬ 2019 ዛሬ ፕሮፌቲካሊ መልእክት ይዤ ነው የመጣው። ይሄው እመኔ ከዚህ ግቢ ስትወጣ ከሆነ ነገር ውስጥ ጋር ትገናኛለህ። አጠገብ ያለው ሰው ገፋ አድርግና ወደ ሆነ ቻፕተር ውስጥ ገባለሁ በለኝ። ወደ ሆነ ምዕራፍ ውስጥ ገባለሁ ዛሬ በል። እንዲህ ማለት እኮ ነው ከክራይ ቤት ወደ ራስ ቤት፣ ከሐዘን ቤት ወደ ደስታ ቤት። አንድ ሰው ከማይመጥነኝ ሰፈር ወደሚመጥነኝ ሰፈር ገብቻለሁ በለኝ። እሺ አንድ ሰው አጠገቡ ያለው ሰው ይጨብጥና የአድራሻ ለውጥ ሆነዋል በለው። የስፍራ ለውጥ ሆነዋል በለው። ከኔ ጋር አንድ ሰው አለ። ወደፊት ይራመድና ሰብሬ ያን ሰፈር ወጣው። ገደቡ ሰብረ ውጣ፣ ሊሚቴሽኑ ሰብረ ውጣ። እጅሽ ከፍ አድርጊና አሜን። ኦፎሌ በወይኒ መጥበቂያ ውስጥ ስንዴ ይወቃ ነበር ይላል። ማን? ጌዲዮን። ጽኑ ኃያል ጀግና ሰው። ሌላ ስንዴውን ሲያስበላ እሱ ግን አላስበላም። ሌላ ዋናውን እህል ለጠላት ሲያስበላ እሱ ግን ዋናውን እህል ዘርን አስቀረ። ጀግና ሰው ግን ማይመጥነው ቦታ ምን ሲያደርግ ነበረ? ይወቃ ነበር። ስንዴ ይወቃ ነበር። ለዚህ ከጎሳም ትንሽ ለሆነ በእድሜም ትንሽ ለሆነው ለጌዲዮን መጣ መልአኩ ተገለጠና እንደዚህ አለ፣ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ወይኔ ለአንድ ሰው ይሄ ትንቢት ነው። እግዚአብሔር እንዲህ ይልሻል፣ እኔ ካንቺ ጋር ነኝ። አሜን ብለሽ ተቀበይ። ማይመች ሲቹዌሽን ውስጥ ብትሆኝም የሰራዊት ጌታ እግዚአብሔር ካንቺ ጋር ነው። እስኪ ከጎናችሁ ያለው ሰው እግዚአብሔር ከኔ ጋር ነው። ቆይ እግዚአብሔር ካንተ ጋር ነው ሲለው ጌዲዮን ምን ብሎ መለሰ? እግዚአብሔር ከኛ ጋር ወይም ከኔ ጋር ከሆነ ይህ ሁሉ ለምን ደረሰብን? አባቶቻችን ያኔ ከግብፅ አውጥቶናል፣ ባህሩን ከፍሎልናል፣ ከአለት ውሃ ጠጥቶናል።
ፈርዖንን እንደዚህ አርጎልናል ብሎ የነገሩን ተአምራት ወዴት አለ? አጠገባችሁ ያለውን ሰው ተአምራቱ ወዴት አለ በሉት። በቤተ ፋጌ አለ በሉት። ዛሬም በዚህ ቤት እውር ይበራል፣ በዚህ ቤት ሽባ ይተረተራል፣ በዚህ ቤት የሞተ ይነሳል፣ በዚህ ቤት መውለድ የማትችሏ ትወልዳለች፣ በዚህ ቤት የተዘጋ በር ይከፈታል። እጅ ከፍ አድርግና በዚህ ቤት በሉሲ አዋጅ ይገለበጣል። ይህ የታምራት ቤት ነው በሉ። እጅ ከፍ አድርግና እግዚአብሔር በኔ እጅም ይገለጣል በለው። በኔ ዘመን ይገለጣል በለው። በኔ ህይወት ይገለጣል በለው። ይኸው ዛሬ እንዲህ ብዬ ልጸልይልሽ 2019 አገልግሎት በተአምራት ይቀየር። ኦፎሌ ዳላባራዳጋባስ ፕሮሶ ፕራጃኒያ ከጎናችሁ ያለውን ሰው ነካ አርጉና 2019 በሉ። ወደ ተአምራት ምዕራፍ ውስጥ ገባለ። ዜና አንባቢ ያነበበ ያለ አንብበ አታልፍም አለ። ኤከሌም ወረደ ብሎ ተናግሬ ያለፍከው ያን ነገር በእኔ ላይ ይሄ መርገም አይሆንም አለ። አታነበውም አለ። ምንድነው የምፈለው? አቤቱ አለ መባረክን ባርከኝ አለ። እጅም በእኔ ላይ ትሁን አለ። ሀገሬንም አስፋ አለ። ከሚያሳዝነኝ ጠብቀኝ አለ። ዛሬ እንዲህ አይነት እንደ ያቤጽ ያሉ ጨካኞች ክብርን አሳየኝ ወይ ግደለኝ የሚሉ ዛሬ እዚህ ቤት እግዚአብሔር ይነካቸዋል። የኔን የሚል ሰው ጮ አሜን። ከጎናችሁ ያለውን ሰው የድግግሞሽ ህይወት አስጠልቶኛል በሉት። እያላችሁ ከኔ ጋር እያወራችሁ ገፋ እያረጋችሁ አስጠልቶኛል፣ ያፋታኛል። ሳትወጡ ከዚህ ቤት ሳትወጡ የጠላችሁትን ሰፈር፣ የትግል ሰፈር፣ የድግግሞሽ ሰፈር በዚህ ቲቪ በዚህ ቤት ያላችሁ 2019 ሳይገባ ትፋታላችሁ። እጅ ከፍ አድርግና አሜን። ይኸው ሊስን ጌዲዮን ጥያቄ ይሄ ወዴት አለ? ተአምራት እጅ ወዴት አለ? ዛሬ እዚህ ቤት እጁን ፈልጎ ይመጣል። እጅ ወዴት አለ? ክብርህ ወዴት አለ? እጅ ወዴት አለ? ክብርህ ወዴት አለ? አባቶቻችንን ከግብጽ ምን ያደረገ ያወጣ ተአምራት ወዴት ነው ያለው? ኤሎሶ ፕራሻኒያ ካቦል ሚከራከር ትውልድ እግዚአብሔር ይፈልጋል። የእግዚአብሔርን እጅ ወደ ምድር ማምጣት የናፈቀ ትውልድ ወዴት አለ? እጅ ወዴት አለ? ክብር ያ በአባቶቼ ዘመን የሰራ በአሳ አጥማጆች ዘመን የሰራ ጥላቸው ሙታንን ያስነሳ ሽባውን ለምጻሙን ያጸድ። ዛሬ ይሄ ክርክር ነው ያለኝ። በዚህ 30 ቀን በዚህ ቦታ እየጸለይን ያለነው ይሄ ነው ክርክር። እጅን አምጣ፣ እጅን አሳየን፣ እጅ በእኛ ላይ ትሁን እያልን ሰሞኑን አይደል? እጅ በእኛ ላይ ትሁን። ኤልያስን ያንን ሽማግሌው የንጉሱን አክዓብን ሰረገላ ቀድሞ እንዲሮጥ ያደረገው ምኑ ነው? የእግዚአብሔር እጅ ነው። ይፈጥን ይቀድም ነበር ይላል። ቀጣይ 2019 ማለት ግለጥ ጳውሎስ ለዚህ ነው ወደ እናንተ ስመጣ አለ በጥበብና በሚያባብል ቃል አይደለም የመጣሁት አለ። ኃይልን እየገለጥኩ ነው ያለ። መንፈስን እየገለጥኩ ነው አለ። ዝም ብዬ ከዘፍጥረት እስከ ራእይ እየለፈለፍኩ አልመጣሁም አለ። እመነኝ። ፊልጶስ ወደ ሳማሪያ ሲገባ ስምዖንን ያስቆመ በቃል ብቻ አይደለም፣ ታምራት እጅ እየገለ እንዲህ ብዬ ልጸልይልህ ቀጣይ 2019 ሐሰተኞችን የምታስቆምበት የእግዚአብሔር ቅባት አንተ ላይ ይውረድ፣ አንቺ ላይ ይውረድ። የሆነ ትውልድ እየታየኝ ነው። ልተንቢና ልለፍኔ በጌታ የሆነ ትውልድ እየመጣ ነው። ኢትዮጵያ ላይ የሆነ ትውልድ እየመጣ ነው። እንደ ፊልጶስ ያሉ እንደ ጳውሎስ ያሉ ምድሪቱ ላይ የእግዚአብሔርን እጅ የሚገልጡ ልጆች ዛሬ ይነሳሉ። ያመነ ሰው ጮ አሜን። ና ኃይልን ግለጥ፣ ና እጁን ግለጥልን። ቀጣይ 2019 ጌታ ምስክሬ ክብር የተሸከሙ ልጆች፣ ቅባት የተሸከሙ ልጆች፣ ፌበር የተሸከሙ ልጆች፣ የምድሪቷን አየር የሚቀይሩ ልጆች እዚህ አንድ ሰው ይነሳሉ።
ከጎኔ ያለውን ሰው ተረኛ ነኝ በለው እባክህ። ኦፎል ዳካራሳ ታራባ ኦጆሳ ፕራታካባስ ጉባኤ ውስጥ ቁጭ ብሎ እግዚአብሔር ሰው ከሰው ጋር እንደሚያወራ እያወራቸው ነው። ራይት ናው አሁን እያወራቸው ነው። እግዚአብሔር አሁን እያወራሽ ነው። አቤት ዓይንሽን ክፈችና ስሚው። አሁን ጌታ እያወራሽ ነው። የምድረ በዳ ጓድሽ እግዚአብሔር እያወራሽ ነው። ካንቺ ጋር ካንተ ጋር እግዚአብሔር ጉዳይ አለው። ግድ የለም ጩና አሜን በለኝ። ወዴት አለ የት አለ ታምራቷል። በዚህ 20 ቀን ነገራችሁ እጃችሁ ላይ ጂና ማሳታካ እሺ ብድግ በልና ያንን ነገር ትይዘዋለህ። አምባይቱን ጽዮንን ያዛት እንደሚል በዚህ 20 ቀን ቪዛሽን፣ ሞገስሽን፣ ቅባትሽን ቦላታ ሁጁናማ ሂጄፓራጃ ሄቻቱ ካራ ዚሎ ባላጋ ኢላባባያ እጅን ዘርጋና ይዤዋለሁ። ያዘው ዋናውን ወፎል ታምራቱ ወዴት አለ? ካለት ውሃ ያፈለቃል። ይህ ኤርትራ ባህሩን የከፈለ እጅ ወዴት አለ? ዛሬ ባካችሁ ከዚህ ውጡና ወደ ቤት በር ዘግታችሁ ክብርህ ወዴት አለ? እጅ ወዴት አለ? ህልውና ወዴት አለ? ያ የልጅነት መንፈስ ወዴት አለ በለው። ጌታ ምስክሬ ዛሬ ሳትፈልገው ከከረምኮ ሰፈር መንጭቆ ያወጣሃል። እጅ ከፍ አድርግና መንጭቆ ያወጣኛል በል። ይኸው በዚህ 7 ቀን እንዲህ ያልክ ትጮኻለህ እንዳበደ ሰው ክብርህን አሳየኝ እያለ የእግዚአብሔርን ጉርሻ ሳይሆን ተአምራት የሚፈልግ ትውልድ ሳይሆን ደመና የሚፈልግ የእግዚአብሔርን ሃሎት የሚፈልግ ክብር የትውልድ እዚህ ቤት ዛሬ ይነሳ በኢየሱስ መንፈስ ቅዱስ። ይሄን ለምን እንዳስባለኝ አላውቅም። የሆነን ትውልድ ግን ነክቶ እያለፈ ነው። ትላልቅ ስቴዲየሞች ላይ ነጮችን መሃል ላይ አስቀምጦ የሚሰብኩ ልጆች አሉ። እዚህ እኔ ነኝ ካልክ ጩና አሜን በል። ተራው የኔ ነው በለኝ። ተአምራት ወዴት አለ? አሁን ግን እግዚአብሔር ምን ብሎናል? ትቶናል። በሚዳውያን እጅ አሳልፎ ሰጥቶናል። ይሄው የሚደረግብንን ምን ግፍ የሚደረግብንን በደል ተመልከታል። ና ይህን ብሎ ምክንያቶችን ሲደረድር የእግዚአብሔር መልአክ ለጌዲዮን እዛው እግዚአብሔር ወደሱ ዞር ብሎ እንዲህ አለው፣ አንተ ጽኑ ኃያል ሰው አለ። በዚህ ጉልበት ማለት ይሄ ኖርማሊ የምትራመዱበት የምትንበረከኩበት ጉዳይ ሳይሆን ጸሎት። ማን ነው ቤት ውስጥ ዛሬ የእግዚአብሔርን እጅ ክብር ማየት የሚፈልግ? የአማኝ ውበቱ ብለናል እሁድ ዕለት ጸሎት ነው። የአማኝ ውበቱ፣ የክርስቲያን ውበቱ፣ ክብሩ፣ ኮንፊደንሱ፣ ድሉ፣ መሳሪያው ጸሎት ነው ብለን ጌዲዮንን የሚያጅቡህን ትላልቅ ጀነራሎችንና ትላልቅ ታንከኞችን ሰጣለሁ አይደለም ያለው። በዚህ ጉልበት ይሽዳል። መታመኛችን እግዚአብሔር ከሆነ መደገፊያችን እግዚአብሔር ከሆነ በርሽን ዝጊና እንዲህ በዩ ጌታ እኔ አልችልም አንተ ትችላለህ በሉት። እኔ አቅም የለኝም አንተ አቅም አለህ በዩ። ያኔ እግዚአብሔር ላንቺ ይዋጋል። ሲያጠገባችሁ ያለውን ሰው እግዚአብሔር ስላንተ ይዋጋል በሉት። በዚህ ጉልበት ምን በል ሂዳል። ከዛስ ሚዳውያንን እንደ አንድ ሰው አርገ እኔ የምናሴ ወገን ጎሳዬ የተጠቃ ትንሽ ምናሴ የማን ልጅ ነው? የዮሴፍ ልጅ። ስንተኛ ልጅ ነው? በኩር ልጅ ግን በበረከት ታናሽ ወይም ታናሽ ጎሳ ናቸው። እና
እድሜም ትንሽ ሚዲያውያን መወጋት የሚችል ፖቴንሻልም የለኝም አቅሙም የለኝም። እግዚአብሔር አቅም ወደሌለው እኮ አውቆ ነው የመጣ። አንተ ጋር እግዚአብሔር ሲመጣ እኮ ያንተን አቅም ታምኖ አይደለም የሚመጣ፣ የራሱን አቅም ማይቲ የሆነ አምላክ ነው። መስፍኔ ጋር እግዚአብሔር መጥቶ ይህንን ታደርጋለህ ሲል መስፍኔን ተማምኖ አይደለም። መስፍኔ አቅም እንደሌለው ያውቃል። አንቺ አቅም እንደሌለሽ ያውቃል። ለእግዚአብሔር እንደዚህ አለ። እግዚአብሔር እንደዚህ አለ፣ አንተ ጽኑ ኃያል ሰው በዚህ ጉልበት ሂድ። ይሄንን ሚዲያውያን የተባሉትን እንደ አንድ ሰው አድርገ ምን አድርገ ትመታቸው። ጸሎት ሲመጣ ስትንቦጫቦጭ ስትደነግጥለት ስትብረከረክለት የነበረው መጣና እግዚአብሔር እንደ አንድ ሰው እንደ ስንት ሰው እንደ አንድ ሰው። እስቲ አጠገባችሁ ያለውን ሰው እንደ አንድ ሰው ትመታለህ በሉ። ድገሙና በሉ። ጌዴዎን ይሄንን ሁሉ እግዚአብሔር እያለው አሁንም አንተ ከኔ ጋር እንዳለ ምልክት ስጠኝ ይለዋል። እግዚአብሔርም ያው እንዲያምኑ ስለፈለገ አንዴ የሆነስ እዚህኛውን ቦታ ከፍለ ዝናብ አዝንበ አሳየኝ አለ። መጣና እግዚአብሔር የሆነ እሱ የሚለውን ቦታ ላይ ከፍሎ ዝናብ አዘነበለት። እሺ አለ። ሁለተኛ እሺ እዚች ይዝነባለ እቺ ቅጠል ላይ የሆነ ነገር አርግልኝ አለ። የሆነች እቺ ቅጠል ላይ የሆነ ነገር አደረገ። ፋይናሊም አስተኛውና ህልም አሳለም። አንድ የገብስ እንጎቻ ተንከባላ ድንኳኑን መታች። ትንሽዬ ናት፣ እስክትወርቅ ድረስ መታች። ማን ያያል? ሚዲያውያን የሆነ ሰው ያያል። ያ የሚያየው ሚዲያውያን ለማን ይናገራል? አጠገቡ ላለ ሰው ይናገራል። አየት ጠላትን ያሳልማል፣ ፍቹንም ለጠላት ተሰጥቶ ያስነግራል። ይሄ 2019 ሳይገባ ይሄ ትንቢት ላንተ ነው የሚፈጸም። ባወሩት አፍ በተናገሩት ምላስ እነሱ ራሱ ህልም ያሉ ራሳቸው ይፈታሉ። ተሳካለት እኮ ያ ነገር ኢየሱስ። አቤት 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 አቤት። ጌዴዎንም በደረሰ ጊዜ አንድ ሰው ህልምን ለባልንጀራው ሲያጫውተው እነሆ ህልም አለምኩ፣ እነሆ አንዲት የገብስ እንጎቻ ወደ ምድያም ሰፈር ተንከባላ ወረደች፣ ወደ ድንኳኑ ደርሳ እስኪወድቅ ድረስ መታችው፣ ገለበጠችው፣ ድንኳኑም ተጋደመ ይል ነበር። ባልንጀራው መልሶ ይህ ነገር ከእስራኤል ሰው ከዮአስ ልጅ ከጌዴዎን ሰይፍ በቀር ሌላ አይደለም፣ እግዚአብሔር ምድያማንና ሰራዊቱን ሁሉ በእጁ አሳልፎ ሰጥቶታል አለው። እስቲ በጌታ ከጎናችሁ ያለው ሰው ጨበጥያ ነካ ያደርጋ። እግዚአብሔር አሳልፎ ይሰጥሃል። የፈራሹን አሳልፎ ይሰጥሻል። ቻቻቻቻቻ ማራ ዶሎቦ ሶቶሮቦሻ ልተንቢ በላያችሁ ላይ ከዚህ ቤት ሳትወጡ ጠላታችሁ ላይ ታግዷል። ወዳጆች እስቲ ከጎናችሁ ያለው ሰው እዩት። እግዚአብሔር ለፈራው ነገር አሳልፎ አይሰጥህም በሉት። ንገሩት። እግዚአብሔር ለፈራሽው ነገር አሳልፎ አይሰጥሽም በሉት። በእውነት እንዲህ ብዬ ዛሬ ጸልያለሁ። ከዚህ ከቤተፋጌ ህንጻ ውስጥ አዳራሹ ሳትወጡ በአካል ይሁን በስልካችሁ ምልክት ያሳያችሁ። ንገሩት ከጎናችሁ ያለ እግዚአብሔር ምልክት ያሳያል በሉ። ድገምና እግዚአብሔር ምልክት ያሳየኛል በሉ። የመጨረሻ እግዚአብሔር ምልክት ያሳየኛል በሉ። ኢያሱ ምዕራፍ 1 ቁጥር 9 ላይ በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ ምን አላልኩም? አላዘዝኩም። ስለዚህ ዛሬ እዚህ ቤት የመጣችሁ እግዚአብሔር ጌዴዎን ከፊቱ ወጥቶ እንደተዋጋለት እንደ አንድ ሰው ሚዲያውያንን እንዲመታ እድል እንደሰጠው እንዲህ ብዬ ልጠቅልል። 2019 ሳይገባ ነገርን ሲያጨነግፍ የነበረውን ትበቀለዋለህ። ንገረው ከጎን ያለው ጠላቴን እበቀለዋለሁ በለው። ሟርተኛውን እበቀለዋለሁ በለው። እጅሽ ከፍ አድርግና እበቀለዋለሁ።
ጌዲዮን ፋይናሊ እግዚአብሔር ሚዳብያንን አሳልፎ ሲሰጠው 300 ሰዎች ወጥቶ ነው ኦሬዲ ሚዳብያንን ምን ያደረጉት ያሸነፉት ወይም የደመሰሱት። ስለዚህ እዚህ ቤት ውስጥ ያላችሁ የአባቴ ብሩካን የጌዲዮን 1 4 5 ነገሮች አሉ። የጌዲዮን የማሸነፉ ሚስጥር ምንድነው ካላችሁኝ፣ አንደኛ ጸሎት ነው። ጸሎት መጣና መልአኩ ያለው በዚህ ጉልበት ሂድ፣ በጉልበት ሂድ ስለው ከጸለይክ የማይሆን ነገር የለም። ባለፈው ተነጋግረን ጸሎት ማለት የተአምራት ቁልፍ ነው ብለናል። በጸሎት የማይሆን ነገር የለም። የጌዲዮን የአሸናፊነቱ ሚስጥር አንደኛው ጸሎት ነው። ሁለተኛው በእግዚአብሔር መታመኑ ነው። በእግዚአብሔር ስለታመነ ብቻ ነው ያ ወይን መጥመቂያ ስር አማልቃውያንና ሚዳውያንን ፈርቶ ስንዴ ሲወቃ የነበረው ሰው ያ ከጎሳው ከቤትም ታናሽ የሆነው ሰው በእግዚአብሔር ላይ በመደገፍ ጠላቱን የተበቀለውና ያሸነፈበት ሚስጥር ሁለተኛው በእግዚአብሔር መታመኑ። በእግዚአብሔር ስትታመኑ፣ ለእግዚአብሔር ስትታመኑ እግዚአብሔር ከእናንተ ጋር መሆን ይጀምራል። አቤት! ስለዚህ 2019 ሳይገባ በእግዚአብሔር ታመኑ። ስለ ቀጣይ ዓመታችሁ በሬን ትከፍታለህ፣ በረከቴን ትሰጠኛል፣ እንዲህ ይሆንልኛል ብላችሁ በእግዚአብሔር ምን ማለት በእግዚአብሔር የታመነችው ነፍስ እግዚአብሔር ምን አይልም አይጥላትም። ነፍሴ በአንተ ምን ብላለች ይላል ዳዊት፣ ታምናለችና ይላል። በእግዚአብሔር መታመን። ሶስተኛው የጌዲዮን የአሸናፊነቱ ሚስጥር ምንድነው ካላችሁኝ፣ የእግዚአብሔር አብሮትን የእግዚአብሔር አብሮነት ድል እንዲያደርግ አማልቃውያንና ሚዳውያንን እንዲያሸንፍ ሚስጥሩ የእግዚአብሔር አብሮነት። እኔ ካንተ ጋር እወጣለሁ አለ። ሚዳውያንን እንደ ስንት ሰው እንደ አንድ ሰው አድርገህ ትመታለህ አለ። እዚህ እባካችሁ ቼክ አድርጉ። አብሯችሁ ዘመድ እንዳለና አጃቢ እንዳለ ሳይሆን ማረጋገጥ ያለባችሁ ቀጣይ 2019 እግዚአብሔር አንተ ከኔ ጋር አለን በሉት። አብረኸኝ እየወጣህ ነው? እኔ ብቻዬን ነው ለዶ ያፉልታን ወጥቶ ሰው ጫላፉ ላይ ነው ባላጦት እንሱ ባላጡም ወይ ቼክ ያስል ማጋናቴ ለዶ ነው ለዶ ክፉሌውት ለዶ ካቴ ለዶ ታንቀሳቀሳይ ነው አፊክ ለዶ ዶጎክ ለዶ ለካክ ለዶ አንጋክ ለዶ እንቅስቃሴ ለዶ ማጋናቴ ለዶ ታንቀሳቀሳይ ነውታ ቼክ ያስራ ነው። ለዚህ ነው ሙሴ አንተ ካላወጣህናል ከዚህ አታውጣናል። የማስፈራታችን የደመሰስን የሜዳችን ሚስጥር ሼክ የማረጋችን ሰክሬቱ ያንተ አብሮነት ነው አለ። ያንተ አብሮነት ያስፈልገናል። በፍጹም መልአኬን ሰዳል በፍጹም እዚሁ ግደለን ጨርሰን እንጂ አንተ ከኛ ጋር ካልወጣ በፍጹም አታውጣናል። ቅድም እንዳልኳችሁ የአንድ አማኝ የአንድ ክርስቲያን ውበቱ፣ ክብሩ፣ ሞገሱ፣ ድፍረቱ፣ ቦልድነሱ ጸሎት ነው እንዳልኳችሁ። ጸሎት ውስጥ የእግዚአብሔር አብሮነት ነው ያለ። ለዚህ ነው ዳዊት ቤትና በሳኦል ቤት ውስጥ ጦርነት ሆነ። የዳዊት ቤት እየበረታ ሄደ ይላል። የዳዊት ቤት የመበርታቱ ሰክሬት የእግዚአብሔር አብሮነት። ትዳርሽ ውስጥ አብሮነቱ ያስፈልግ። አገልግሎት ላይ አብሮነቱ ያስፈልጋል። እግዚአብሔር የሌለው ሰው ቢናገር አያምርበት። አብሮነቱ ካለ ሁሉ ነገር ግን ሙሉ ያደርገዋል። ስለዚህ የጌዲዮን አሸናፊነት ሴክሬቱ የእግዚአብሔር ብዙዎቻችን ቁርስ ምሳችን እንደማንረሳ አብሮነቱን ግን ረስተናል። ዛሬ ጌታ አብሮኸኛል። ጠዋት ስትነሺ ልብስ ለባብሰሽ መስታወት ፊት ሄደሽ ፊትሽን ሰውነታችን እንደምናየው አምሮብኛል እንዴት ነኝ ብለን ቼክ እንደምናል አብሮነቱን ቼክ አርጉ። የእግዚአብሔር አብሮነት ከኔ ጋር ነው ወይ? የሰማችሁ የመጨረሻውና አራተኛው የጌዲዮን ሴክሬት ድል የማድረጉ ሚስጥር የመከናወኑ ሚስጥር ለእግዚአብሔር ያገኘውን ድል ለእግዚአብሔር ዕውቅና መስጠት። በ300 መጀመሪያ ከ33,000 ሕዝብ በላይ ነበር አማልቃውያንና ሚዳውያንን ለመውጋት የወጣው። በ300 ሰው አሸንፎ ሲወጣ ድሉን ለእግዚአብሔር ነው እንጂ ለኪሱ አላረገም። ቀጣይ 2019 እግዚአብሔር የሚሰጠንን ድል
ለእግዚአብሔር መልሰን ምንሰጥበት ዓመት ይሆንልን። እስቲ እግዚአብሔር የሚሰጠኝ ድል በሉስ መልሼ ለእግዚአብሔር እሰጠዋለሁ። ከጎናችሁ ያለውን ሰው ለእግዚአብሔር ዕውቅና ስጥ በሉ። ይህን በር የከፈትክልኝ አንተ፣ ይህንን ሱቅ የከፈትክልኝ አንተ፣ ይህንን እንጀራ የሰጠኸኝ አንተ፣ ይህንን ድል የሰጠኸኝ አንተ ስትይ እናቴ እግዚአብሔር ያኔ ከአንቺ ጋር ከትላንት ይልቅ ይበልጡኑ መሆን ይጀምራል። አሜን 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 አሜን። ከጎናችሁ ያለው ሰው እግዚአብሔር ካንተ ጋር ይሁን በሉት። እኛ በሉት እስኪ እንገዛልሃለን፣ እንታዘዝልሃለን። ማን ነው? አስቸኳይ መልእክት ነው። ተቀበለኝ፣ ውሰድ። አሜን በልና የኔ ነው የሚል ሰው እጁ ከፍ አድርጎ ወስጃለሁ ይበል።